ሰላም ሰላም እንዴት ናችሁ? ዛሬ ያመጣሁላችሁ አዲስ አፕሊኬሽን ነው። ይሄን አዲስ አፕሊኬሽን እንዴት እንደምሰራ ደግሞ የምናይ ይሆናል። ቀጥታ ወደ አሰራሩ ወይም ደግሞ ታስክ እንዴት እንደምናገኝ ነው ማሳያችሁ። ሪከርድ አድርጌው ቮይሱ ሪከርድ አልሆነም ቪዲዮ ብቻ ነበረ እና ቀጥታ እኔ የማሳያችሁን እየነካችሁ ምናምን መስራት ትችላላችሁ። ጥያቄ ምናምን ካላችሁ ደግሞ ዲስክሪፕሽን ላይ ባለው የቴሌግራም ቻናል እዛ ላይ ማናገር ትችላላችሁ፣ ወይም በአፕሊኬሽኑ አይዲ ማናገር ትችላላችሁ እኔን። ቀጥታ ወደ ታስክ እንገባና አሁን ታስክ እንዴት እንደምናገኝ ነው የምታዩት ማለት ነው። እዚህ ጋር ምን አለ መሰላችሁ፣ እዛ ጋር ከላይ አንድ ዩኤስዲ ይላል 100,000 ፖይንት አንድ ዩኤስዲ ነው። ያው እንድታውቁ ያህል ነው። ሌላ ፕላትፎርም ላይ ሰርታችሁ ታውቃላችሁ ብዬ አስባለሁ። እዚህ ጋር ደግሞ 12000 ፖይንት እና ከታች 70,000 የሚል አለ። ከሱ ከታች ደግሞ ክራውን ብሎ 3000 ፖይንት አለ። አንድ ላይ 85,000 ፖይንት ማለት ነው። ክራውን ወንበር ላይ እና ለየት ያለ ወንበር ዝም ብሎ ወንበር አለ። እሱ ላይ የምንሰራው የተለያየ ነው። 70,000 እና 12,000 ኖርማል ወንበር ላይ የምንሰራው ነው። ክራውን ደግሞ 3000 ናት። እና እዚህ ጋር እንደምታዩት ክራውን ወንበር አለ። እሱ ጋር ስንቀመጥ 3000 ቅድም ያሳየኋችሁ ወንበር ነው የምንሰራው። እዛ ኖርማል ወንበር ከታች ያሉት ላይ ደግሞ ስንቀመጥ 70,000 እና 12,000 ፖይንቱን ነው የምንሰራው። እዚህ ጋር ደግሞ ላሳያችሁ የፈለኩት ኢንቪቴሽን ነው። ኢንቫይት ስታደርጉ አንድ ሰው ኢንቫይት ስታደርጉ 12,000 ነው የሚሰጣችሁ። ድጋሚ ሁለተኛ ሰውም እንደዛ 12,000 ነው የሚሰጣችሁ። 1 ሚሊዮን ሲሆን ነው ይሄን ደግሞ ዊዝድሮ ማድረግ የምትችሉት ወደ አካውንታችሁ ኖርማል አካውንታችሁ ላይ። እና እዚህ ጋር ደግሞ $1 ሲሆን ኤክስቼንጅ ማድረግ ትችላላችሁ። $5 ሲሆንም $5 ሲሆን ኤክስቼንጅ ማድረግ ትችላላችሁ። እዚህ ጋር ደግሞ ቬሪፋይ እንዴት እንደምታደርጉ ነው ምነግራችሁ። የፊት አሻራ ከመስጠታችሁ በፊት ግዴታ ኤጀንሲ መሙላት አለባችሁ። ወይ ኤጀንት መሆን አለባችሁ ወይ ደግሞ ሆስት መሆን አለባችሁ። እና ጥያቄ ምናምን ካላችሁ እዚህ ጋር ባለው አይዲ አናግሩኝ። አፕሊኬሽኑን ካወረዳችሁ በኋላ ደግሞ ሳታወርዱም ጥያቄ ካላችሁ ደግሞ በዚህኛው የቴሌግራም ዩዘር ኔም አናግሩኝ። እዚህ ጋር ዊዝድሮዋል ምናምን አላቸው። የቴሌብር ንግድ ባንክ አለ። እና ጥያቄ ምናምን ካላችሁ አናግሩኝ። አፕሊኬሽኑን ለማውረድ ዲስክሪፕሽን ላይ ባለው የአፕሊኬሽን ሊንክ አለ። እሱን እየነካችሁ ዳውንሎድ አድርጉ። ጥያቄ ካላችሁም ጠይቁኝ። ይሄን ቤት ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።